በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልበ አምላክ ቅዱስ ዳዊት። ይህ ንጉሥ ልበ አምላክ ቅዱስ ዳዊት በእግዚአብሔር ፊት መልካም ጉዞን የተጓዘ ከእስራኤል ነገሥታት ሁሉ እውነተኛ ፍርድን ያደረገ እርሱ ነው። ሀገሩ ቤተልሔም የሆነች ከይሁዳ ነገድ ነው። ሳኦል በእግዚአብሔር ትእዛዝ በተላለፈ ጊዜ ለእስራኤል ንጉሥ ይሆን ዘንድ መረጠው። ነቢዩ ሳሙኤልን ቀባ፣ መንግሥትን የእሴይ ልጅ ይቀባ ዘንድ ላከው። ሳሙኤልን ታላቅ ኤልያብን ተመለከተ። መልኩ ያማረ አካሉ የጸና ነውና፣ እግዚአብሔር ግን አልመረጠውም። የኤልያብን ፊቱ አትይ፣ የመልኩ ማማር አትመልከት፣ በእግዚአብሔር ሰው እንዲያየው የሚያይ አይደለም አለው እንጂ ሰው መልክን ያያል፣ እግዚአብሔር ግን ልብን ያያል። ከእሴይ ሰባቱ ልጆቹ በኋላ ነቢዩ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግሥ ዘንድ ቀባው። እግዚአብሔር በሥራው ሁሉ ከእርሱ ጋር ሆነ። ከልቦናው ንጽሕና ከየዋህነቱ ብዛት የተነሳ ጠላቱ ሳኦል ብዙ ጊዜ ሲያገኘው በላዩ ምን ክፉ ነገር አላደረገበትም። በአንዲት ዕለትም ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊትን ከሰዎች ጋር ይፈልገው ዘንድ ዋሊያዎቹን ወደሚታደኑበት ሄዶ በጎዳና አጠገብ ያሉ ዛሎሞችን ወደሚሰማሩበት ደረሰ። በዚያ ዋሻ ነበረ። ሳኦልን ይናከስ ዘንድ ወደዚያ ዋሻ ገባ። አሽከሮቹና ዳዊት በዚያ ዋሻ ውስጥ ተቀምጠው ነበር። ዳዊትን ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠ። በሁለተኛ ጊዜ በዳንካ አልጋ ላይ ተኝቶ ወዳለበት ከአውሳ ጋር ገብቶ በራስጌው ጦርና ዋሃን ያለበት ራዊትን ይዞ ተመለሰ። ሄዶ ክፉ ነገር አላደረገበትም። ሰዎችም ጠላትህ ሳኦል ግደለው ባሉት ጊዜ እግዚአብሔር በቀባው ላይ እጄን ሊዘረጋም አይገባኝም ብሎ መለሰላቸው። ስለ ሳኦል መገደል አንድ ሰው በነገረው ጊዜ ዳዊት ያንን ሰው ማን ገደለው አለው። ሰውየውም እኔ ገደልሁት አለው። ዳዊትም እጅግ አዘነ። ልብሱን ቀዶ ያንን ሰው እኔ ገደሉ ያለው ሰው ገደለው። እግዚአብሔር በዚህ በጻድቅ ዳዊት ልብ ብዙ ትሩፋትን፣ ትሕትናን፣ የዋህነትን፣ ቅንነትን፣ ትዕግስትን፣ ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱ ውሻ፣ ትል፣ እንስሳ አድርጎ ይጠራል። ስለዚህ ከምድር ነገሥታት ሁሉ ከፍ ከፍ አደረገው። እንደዚህ ብሎ አመሰገነ። የእሴይ ልጅ ዳዊት እንደ ልቤ ሆኖ አገኘሁት። ፈቃዴንም ሁሉ የሚያደርግ ታማኝ ሰው ነው። እግዚአብሔር ለእስራኤል ልጆች ኢየሩሳሌም ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እርሱ ካለፈ በኋላ በነቢያቶቹ አንደበት አከበረው። ነገሥታትም ከእርሱ ዘር አደረገ። እርሱም በሁሉ ዓለም የታወቀ የመዝሙር መጽሐፍ ደረሰ። ይኸው በሰይጣናት ላይ ጋሻና ጦር የሆነ መዝሙር፣ መልካም ቃልና የተሞላ በሰማይ በምድር ያሉ በእርሱ እግዚአብሔርን የሚያምኑበት የሚያመሰግኑበት ነው። የዳዊት ፊት እንደ ሮማን ቀይ ነው። ቁመቱ ትክክለኛ የሆነ አካሉ የጸና ብርቱ ነበረ። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱ በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድበት ጊዜ ተኩላውን ገድሎ ከአፉ ያስጥለው ነበረ። ሊጥለውም ቢነሳበት ጎረሮው ይዞ ይነጥቀዋል። ከፍልስጤማውያን ጋር ሰልፍ በሆነ ጊዜ ብርቱ ሰው ስሙ ጎልያድ የሚባል ከጌታ ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከፍልስጤማውያን ስፍራ ወጣ። በራሱ ላይ የናስ ባርኔጡን ደፍቶ የነሐስ ጽሩርን ለብሶ በእርሱ ላይ ያለ የብረቱና የናሱ ሁሉ ሚዛን 5000 ወቄት ነበር። እግሮቹ ባቶቹ ላይ የናስን ሰናፊል ታጥቆ ነበር። በጫንቃው መካከል የናስን አበቦች ነበሩ። የጦር ዛቢያ እንደ ሽመና መታጠቂያ ሆኖ በላዩ ሽብ የነበረበት፣ የጦሩንም ብረት መጠን 600 ወቄት ነበር። ጋሻ ጃግሬውን በፊቱ ይሄድ ነበር። ቆሞም ወደ እስራኤል ስፍራ ይጮህ ነበር። ከእኛ ጋር ትዋጉ ዘንድ ለምን ወጣችሁ? እኔ የኤልፍላውያን ወገን ነኝ። እናንተ የሳኦል ባሮች አይደላችሁምን? ከእናንተ አንድ ሰው
መርጣችሁ ወደ እኔ ይውረድና ከእኔ ጋር ይዋጋ። ችሎ ቢገድለኝ ባሮች እንሆንላችኋለን። እኔ ከእርሱ ጋር ችዬ ብገድለው እናንተ ባሮች ትሆኑናላችሁ አላቸው። ያን እልፍላዊ ለወገኖቹ ዛሬ በዚህ ቀን አንድ ሰው ስጡኝና ሁለታችን ለብቻችን እንዋጋ ብዬ የእስራኤል አርበኞች እነሆ ተገዳደርኳቸው አላቸው። እስራኤል ሁሉና ሳኦል ይህን የእልፍላዊ ቃል በሰሙ ጊዜ ደነገጡ፣ እጅግም ፈሩ። የእስራኤል ወገኖች እንዲህ እየተገዳደራቸው እየተመካባቸው 40 ቀኖች ያህል ኖረ። ከእስራኤል ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያ ወራት ዳዊት ወንድሞቹ ሊጎበኝ ወጣ። ያንንም የእልፍላዊ ወገን የሆነ ሰው የእግዚአብሔር ወገኖች ሲገዳደራቸው ባየ ጊዜ አምላካዊ ቅናትን ቀና። ሳኦልንም እንዲህ አለው፣ እኔ ሄጄ ይህን ያልተገረዘ ቆላፍ ገድዬ ዛሬ ከእስራኤል ሽሙጥን አርቃለሁ። ሕያው የሚሆን የእግዚአብሔር አርበኞች ይገዳደር ዘንድ ይህ ቆላፍ ምን ቁም ነገር ነው? ከድብ አፍና ከአንበሳ አፍ ያዳነኝ እርሱ እግዚአብሔር ከዚህ ካልተገረዘ እልፍላዊ እጅ ያድነኛል። ሳኦል ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ዳዊትም ወንጭፉን በእጁ ይዞ ከወንዝ መካከል 3 ድንጋዮችን መረጠና ወደዚያ እልፍላዊ ሄደ። ጎልያድንም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ድንጋይና በትር ይዘህ ወደ እኔ ትመጣ ዘንድ እኔ ውሻ ነኝን? ዳዊትም ከውሻ የምትሻል አይደለህም፣ ከውሻ ትብሳለህ እንጂ። ቆላፍ ጎልያድ ዳዊትን በጣዖቶቹ ስም ረገመው። ያም እልፍላዊ በዳዊት ወደ እኔ ና፣ ሥጋህ ለሰማይ ወፎች ለዱር አራዊት እሰጣለሁ አለው። ዳዊትም ያንኑ እልፍላዊ አንተ ጦር ሰይፍና ጋሻ ይዘህ ወደ እኔ ትመጣለህ፣ እኔ ግን አሸናፊ በሆነ በእግዚአብሔር ስም ወደ አንተ እመጣለሁ። ዛሬ የእስራኤል አርበኞች የተገዳደርክ አንተ ዛሬ እግዚአብሔር በእጄ ይጥልሃል፣ እገድልሃለሁ፣ ራስህንም እቆርጣለሁ። የእልፍላውያን ሰራዊት ሬሳና አንተ ሬሳ ዛሬ ለዱር አራዊት ለሰማይ ወፎች እሰጣለሁ። ሰዎችም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃልና ሰራዊቱም ሁሉ እግዚአብሔር በጦርና በሰይፍ የሚያድን እንዳይደለ ያውቃልና ድል የእግዚአብሔር ገንዘብ ነውና። ዳዊትም እጁን ወደ ደጉ ሰዶ አንዲት ድንጋይ አውጥቶ ወንጭፉን ያንንም እልፍላዊ ግንባሩ ገመሰው። ይህችንም ድንጋይ በግንባሩ ገብታ ናላውን በጠበጠችው፣ በምድር ላይም በግንባሩ ተደፋ። ዳዊትን ሮጦ የገዛ ሰይፉን አንስቶ ራሱን ቆረጠው። ከእስራኤል ልጆች ስድብን አራቀ። የዳዊትም መላው ዕድሜው 70 ነው። መንግስት ሳይዝ 30 ዓመት ኖረ። ከዚያ በኋላ 40 ዓመት ኖረ። የክብር ባለቤት ክርስቶስ በሥጋ ከመምጣቱ በፊት በ1120 ዓመት ውስጥ ትንቢትን የተናገረበት ዘመን ነው። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ አሜን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከሁላችን ጋር ትሁን፣ አሜን። የበደልኩት ያንጠባጠብኩት ከአንፈቱ ባህል ይታረምልኝ። የቅዱስ ዳዊት በረከት ረድኤት ይደርብን። አሁን በሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአብሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ መዛኪያት መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማንሶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሎ ጸልይ ምሕረታ ፍቅረ ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸንዕ ከመ መድኃኔዓለም ፈጣሪ ጀምሬ አስፈጽምኪ